ሰላም ሰላም የቲክቶክ ቤተሰቦች እንዴት ከረማችሁ? የአካባቢ ጥበቃ ባለስልጣንና የአርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ በመሆን አንድ አፕሊኬሽን ይዘውልን መጥተዋል። ይህም ክሊን ኢትዮጵያ አፕሊኬሽን ሲባል ክሊን ኢትዮጵያ አፕሊኬሽን ዜጎች የጽዱ ኢትዮጵያ ኢኒሼቲቭ አካል እንዲሆኑ የሚያስችል አፕሊኬሽን ነው። ማንኛውም ሰው ወይም አካል የአካባቢ ብክለት ሲያይ ወይም ሲያጋጥመው ፎቶ በማንሳት ቪዲዮ በመቅረጽ እንዲሁም ድምጽ በመቅረጽ ለሚመለከተው የመንግስት አካል ያ ማለት የአካባቢ ጥበቃ ባለስልጣን ማለት ነው ጥቆማ የሚያደርስበት አፕሊኬሽን ነው። የውሃ፣ የአፈር፣ የአየር፣ የድምጽ እንዲሁም የኬሚካሎች ብክለት ሲያጋጥሙ የፈሳሽና የደረቅ ቆሻሻ ልቀት ሲኖር ዜጎች ሪፖርት በማድረግ የሚመለከተው አካል በአስቸኳይ ምላሽ የሚሰጥበትን ሁኔታዎች ያመቻቻል። ስለዚህ በድምጽ ብክለት፣ በውሃ ብክለት፣ በአየር ብክለት፣ በአፈር ብክለት እንዲሁም በቆሻሻ ልቀት የተቸገራችሁ ዜጎች መፍትሄው ክሊን ኢትዮጵያ አፕሊኬሽንን በመጠቀም ጥቆማ ማድረግ ይሆናል ማለት ነው። ክሊን ኢትዮጵያ አፕሊኬሽን ጉግል ፕሌይ ላይ እንዲሁም አፕ ስቶር ላይ ይገኛል። ስለዚህ ዳውንሎድ በማድረግ የተመለከትነውን ወይም ያጋጠመንን ማንኛውም አይነት የአካባቢያዊ ብክለት ጥቆማ በማድረግ እንግዲህ የሚመለከተው አካል መፍትሄ እንዲሰጥ ማድረግ ይቻላል ማለት ነው። የጽዱ ኢትዮጵያ ንቅናቄ አካል በመሆን ለጸዳች ውብ ለሆነች ጤናማ ዜጎች ለሚኖሩባትን ኢትዮጵያ ለመፍጠር አሻራችንን እናስቀምጥላለሁኝ። ለተጨማሪ ኤኒ መረጃ እንግዲህ እዚህ ጋር ኪዋር ኮዱን ማስቀምጫለሁኝ። ኢንቦክስ አድርጉልኝ። ማንኛውንም መረጃ መስጠት እችላለሁኝ።